እንግዲህ ያው ልታውቁ ትችላላችሁ በብዙዎች ያው ለማያውቅ ጋግሮ ይብሉ። እኔ እንኳን ለራሱ በፊት ምንም አይመስለኝም ነበር። አሁን ጓደኛዬ ብይ ብላ ምናምን አቀረበች። በጣም ነው የሚጥመው። በተለይ ስራ ቦታ ያለን እንደዚህ እየጋገርን ብንበላ በጣም አሪፍ ነው። እና የምናደርገው ደግሞ ዱቄትና ቡናችንም ይኸው እየቆላን ነው። ቡናም አለን። ዱቄት ጨው ብቻ ነው ያደረኩት። ያው ቂጣው እንደዚህ በስሎ ቁርጥርጥ እናደርገዋለን። ያው እንዲዋዋድልን በደንብ መጋላ በደንብ መብሰል አለበት። ያው እኛ ስለራበን ቸኩለናል። ቶሎ ቶሎ ብለን ነው። ያው አሪፍ ምርጥ እንትን ነው ያደረግነው። እንትን ነው ጨውና ውሃ ብቻ ነው። በቃ እንደዚህ ተቆራርጡትና በኋላ ስናሸው እንዲመቸን ከዛም በኋላ እንደዚህ ብጥስጥስ ታረጓታላችሁ፣ ተቆራርጡታላችሁ እና ምርጥ ምግብ ነው። ያው ስራ ፈተን ብዙ ሴቶች አለን ቤት ቁጭ ስንል ጠዋት ይሄን እንበላለን። በጣም ነው የሚጥመው። በነገራችን ላይ አረብ ቤት እኔ እስከዛሬ እንደዚህ ቁርስ ቂጣ ከውጭ ታላመጡ ምናምን አልበላም። ቁጭ ብዬ እየራበኝ ቁጭ ነው የምለው። ግን አሁን ላይ ቢያንስ ይሄን እየሰራሁ የምበላ ይመስለኛል። እና በጣም ቀለል ያለ በቃ እንትን ጥሩ ቁርስ ናት። ይሄን ተበላን ራሱ ስራው በደንብ ይሰራልናል ብዬ አስባለሁ። እና ያው እንደዚህ ቁርጥርጥ አድርገናታል። ከዛ ቅቤ ነው የሚያስፈልገን፣ በርበሬ ነገሩ። ቅቤ ከሌላችሁ ለራሱ ዘይቱን የወይራ ዘይት በሱ መስራት ይቻላል። ከዛ እንደዚህ እሽት እናደርገውና እንደዚህ እንትን ይላል። ያኔ በርበሬው እንዳያቃጥል ትንሽ በእንትኑ በቅቤው እንጠብሰዋለን። ከዛ እንደዚህ ያደረግን ከዛ ምን እናደርጋለን? ቂጣውን እንጨምረዋለን። ቂጣውን እንጨምራለን። ይሄ እንደዚህ የቆራረጥነውን ቂጣ በነገራችን ላይ በእጅሽ ነካሽ ምናምን እንዳትሉ፣ ያው ንጹህ ነው እጄ ታጥቤ ምናምን ነው። ከዛ እንደዚህ እንከተውና ከዛ እንደዚህ እናደርገዋለን። በጣም አሪፍ ነው። ጣፋጭ ምግብ በቃ ከፍቶላችሁ